الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ما بعد يتكبراتشو عندما تشاهدوا كمل العالم تقنوا السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ነው ትንሽ ሐሳብ በትግርኛም ትንሽ ጨምርላታለሁ አማርኛ እንዳያችሁ አርስቱ ማለት ነው ጀውሃር መሐመድ እንኳን አላህ Subhanahu Wa Ta'ala ከኦሮሞ ፈጠረ በአርስቱ ጽፍ ያለው በሳምንቱ ወይ በጀውሃር ከተናገረ በኋላ ብዙ ሰው እየተንጫጫ ነው ሁሉም ቋንቋ ማለት ነው በአማርኛም በትግርኛም ኢትዮጵያ በሙሉ እንዳለ ዲያስፖራ ያለ ሁሉም የራሱ የተናገረ ነው በረግጥ ሰፋ አድርጌ እናገርበታለሁ ኢንሻአላህ አሁን ግን ትንሽ እንደ መግቢያ ላረገው ብዬ ነው ምክንያቱም የኢትዮጵያ ፖለቲካ ማለት ነው በአጠቃላይ ምንም የተለየ ነገር የሚፈጠር አዲስ ነገር የለም ስቲል ያንድ እብለላ ወይ ደግሞ አንድ ሃይማኖት አንድ ባንዲራ አንድ ቋንቋ አንድ ምናምን የሚባለው ማለት ነው የድሮ አስተሳሰብ ስቲል አሁን ብዙ የተቀየረ ነገር ባይኖረው ግን ይሻላል ከድሮ ይሻላል ለምንድነው ጀውሃር እንኳን ኦሮሞ ነው ያልኩት በኦሮሞ ህዝብ ነው ሞር ዳይቨርሲቲ የሚታይበት በሃይማኖትም ይሁን በሐሳብም ይሁን በተለያየ በጣም የተበደለ ህዝብ ነው ኦሮሞ ህዝብ ጀግና ህዝብ የተታገለ ሁሉ አመታት ሞቶ አመታት ስንት አመታት የተታገለ ነው ለመብቱ በሁሉም መብቱ ማለት ነው በማንነታቸው በሃይማኖታቸው በሁሉ ግን ዳይቨርሲቲ የምታይባቸው እነሱ የተማረ ሁሉም ታገኛለህ ሙስሊም አለ ክርስቲያን አለ ፖለቲከኛ ሙስሊም አለ ክርስቲያን አለ በሁሉም ቦታ ኦሮሞ ታገኛለህ ፕሮፌሰር ቢሆን ትምህርት ቢሆን እንደሌላ አይደለም እንደሌላ የኢትዮጵያ ህዝቦች ማለት ነው እኛ ህዝቦች ስለሆን የተለያየ ህዝብ ስላለ በተለያየ ህዝብ ስታይ በኦሮሞዎች ግን በጣም እኔ ከተሳሳትኩ ንገሩኝ ግን ሁሌ ሳያቸው እነሱ ዳይቨርሲቲ አላቸው ዳይቨርሲቲ ማለት ምንድነው በቃ አንድ ህብረተሰቡ ሁሉም እኩል ሆነው የሚሄዱ ናቸው አንዱ ለአንዱ የተጫነ አይመስለኝም እኔ ብዙ ዕውቀት ባይኖርኝ ሳያው ግን እንደሱ ነው ስለዚህ ጀውሃር በጀግንነቱ ኦሮሞ መሆኑ ረዳው ማለት ነው ሌላ ህብረተሰብ ወይ ሌላ ህዝቦች ቢሆን እንዲያውም እንደዚህ አይወጣም ነበር በፍጹም አይወጣም እድል አያገኝም እንደሱ ሆኖ ሊወጣ ጀውሃር ግን ደጋፊው ማንም ኦሮሞ ነበረ በሃይማኖት የሚቃወም ሙስሊም ስለሆነ ይኖራል በመሃላቸው ለዚህ ዲፕሊ ዕውቀት የለኝም ግን ሌላ ህዝቦች የሚያዩት ሙስሊም ስለሆነ ጀውሃር ሙስሊም ስለሆነ በፖለቲካው በፊት የተናገረው በርግጥኔ ዕውቀት ብዙ ዲፕሊ በፊት ምንም እንደተናገረው አሁን ነው በጦርነት የትግራይ ጦርነት መስማት ሰማሁት እንጂ በፊት አልሰማሁም ነበር አላቅም ምክንያቱም እኔ በፖለቲካ አክቲቭ አልነበርኩም ግን አይደንቲቲው በጣም ጠንካራ ነው በሃይማኖቱም የሚናገረው ማለት ነው ለሙስሊም ህብረተሰብ የሚፈልግለት በጣም ጥሩ ሐሳቦች ያቀረበ ነበር በኢትዮጵያ አሁን ደግሞ ወጥቶ ሲናገር ከሁሉ ሰው ሰላም ሲፈልግ በቃ ሁሉ ተንጫጫ ለምንድነው እንደዚህ ወጥቶ ጦርነት ስላላለ መሰለኝ ይጨፍጨፍ ይገደል ስላላለ እንደሱ የሚጠብቁ ሰዎች የነበሩት እንዴት ብለው አሁን ጀውሃር እኮ ሲናገር እንደ ኢትዮጵያዊ አልተናገረም እንደ ኦሮሞና እንደ ሙስሊም ነው ተናገረ ምን እንደምትፈልጉ ነው በጣም ገረመኝ እና ምን ሊል ነው የምትፈልጉት አላስደሰታችሁ ምክንያቱም በጭንቅላታችሁ ያለ ሌላ ነገር ስለሆነ ለምንድነው ወጥቶ ከሁሉም ሰላም መፈለጉ ሰላም ነው ለሰላም ጦርነት በፊት ሳይመጣ እኮ በፊት በሙሉ የተናገረው
እሱ ሆነዋል። እኛ ከትግራይ ህዝብ በደል ያለበትም ከህወሓትም መነጋገር ነው ያለብን ምናምን እያለ ነበር። ስለዚህ አሁን ደግሞ ስፔሻሊ አንዳንዱ ሰዎች ልንበል ችግር የለም ብዙ ባንል እንዳላስደሰታቸው ንግግሩ በጣም ገረመኝ። ሰላም ፈላጊ ስለሆነ ከሁሉ ሰላም ነው ፈልጎ ደግሞ እስር ቤት መግባት አላህ ጠበቀኝ ሲል ምን ችግር አለው? እኔ እኮ የሚገርመኝ አንድ ኢትዮጵያ ማለት በመንግስት ደረጃ በጀነራሎች ደረጃ በሁሉ የሃይማኖታቸው ያንጸባረቁ የሚናገሩ የሃይማኖታቸው መስቀል በትልቅ ቲሸርት ለብሰው የሚወጡ የሆኑ ምንም ሌላ ሰው ሙስሊም ብቻ መሆኑ ስሙ ብቻ እንትን ያደርጋሉ። ሙስሊም ብቻ ስለሆነ እንትን የሱ ንግግር ወይ ደግሞ የፖለቲካ አይዲዮሎጂ ሐሳብ ያመጣው በቃ እንደ ሙስሊም። ስለዚህ ኦሮሞ መሆኑ እንኳን ኦሮሞ ሆንክ ነው የምለው ጠቀመው። ምክንያቱም ሌላ ቢሆን እንኳን እንደዚህ አይነት ደረጃ ሊደርስ ገና አፉ መክፈት የማይፈቀድለት ህብረተሰብ ነው ያለን። በሃይማኖትህ ራሱ መናገር ከጀመርክ በርግጥ ለሱ የሚባል ነበረ አክራሪ ምናምን ስም ነው የሚለጠፍበት፣ መጀመሪያ ስም ነው የሚለጠፍበት እና እኩልነት የሚባል የለም ገና ነው። ስለዚህ እኔ በጣም ደስ ያለኝ በሱ ሁኔታ አሁን ሳስበው ማለት ነው ይሄ ጅግንነቱ ከድሮ ጀምሮ ከወጣትነቱ ጀምሮ የሚታገለው በጣም የራሱ ባክግራውንድ አለመፍራቱ ብዙ ነገር ሊከሰትበት ይችላል። የኛ ሙስሊሞች እኮ የትግራይ ሙስሊም ገና አፋቸው ለመክፈት የማይችሉ ናቸው። በጣም በቃ በፍራት ከራሳቸው እስከ ጥፍራቸው ፍራት ነው የሚላቸው። በቃ በጣም ይፈራሉ አንድ ሐሳብ ለመናገር። ያልታደለ ህብረተሰብ የኛ ህብረተሰብ ደግሞ ገና አፍህ ከፍተህ ለመናገር ፍራቻ የሚሰማው ለምንድነው የምትናገሩ? ለምንድነው እንደዚህ? ለምንድነው አፋችሁ ዝጉ? በቃ አፈና የሚሉ ነው ያለንና ሰፋ አድርጌ እናገርበታለሁ ኢንሻአላህ። እቺ መግቢያ ናት ልላችሁ ፈልጌ ነው። ጊዜ ስለሌለ እገባለሁ ቀስ ብዬ ኢንሻአላህ እና በዚህ ጉዳይ እናገርበታለሁ። ምክንያቱም ለምንድነው እድል ለሁሉም የማይሰጥ? ሁሌ ለአንድ ህብረተሰብ፣ ለአንድ ሃይማኖት፣ ለአንድ አስተሳሰብ ሁሌ በቃ አንድ እንደዚህ ሰፋ ብሎ ለሁሉም የሚያስገባ ፖለቲካ ለምንድነው የማይሰሩ? ህብረተሰብ ለምንድነው የማይፈጠር? አይበቃን ወይ? ይሄ አስሚሌት ለሌላ አስሚሌት አድርገህ እኛ ብቻ ማለት ለምን አይቀርም? አትሊስት ለመናገር እነሱ እኮ አልহামዱሊላህ እድል ተሰጣቸው ይናገራሉ፣ ለጉዳያቸው ይናገራሉ፣ ይታገላሉ። ብዙ ትግላቸው እንትን ባይሆን ይታገላሉ። የኛ እኮ ጋና አፋችሁ እንዳትከፍቱ ችግር የለም በቃ ችግር አለ ብለህ ስትናገር ስትጀምር ስንት ስም ይወጣብሃል። ለምን እንደሱ ነው የሚሆነው? ሁሉም የየራሱ መብት መከበር አለበት፣ መታገል አለበት ለክብሩ፣ ለሃይማኖቱ፣ ለማንነቱ፣ ለሁሉም ነገር። ስለዚህ ጅግንነቱ በኦሮሞ ላይ ስለተገኘ ነው እንደዚህ የወጣና እንኳን አላህ ኦሮሞ ፈጠረው ልላችሁ ፈልጌ ነው። እና አመሰግናለሁ። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ሰላም አለይኩም ወራህመቱላሂ ወበረካቱ።